ምዕራፍ 32 በወጣትነቴ የነበረው የክለባችን መሪ ወይም የወጣቶች ፓስተር ኢየሱስ መቼ እንደሚመጣ አስልቶ ደርሶበት ነበር። ቀኑም በጣም ቅርብ ነበር። አዎ በቁም ነገር ነው የምልህ። ጥናት እያደረገ ነበር። የክርስቶስ ዳግም ምጽአት ከ24 ሰዓት ባነሰ ጊዜ ውስጥ እንደሚሆን ከወሰነ በኋላ እንድንዘጋጅ ልዩ ስብሰባ እንዲኖረን ወጣቶቹን ሰበሰበን። ኢየሱስ ነገ ይመለሳል። ስለዚህ ሳይረፍድባችሁ አሁኑኑ ከጌታ ጋር ታረቁ አለ። ሁሉም ሰው ተደናግጦ ነበር። ለቅሶና የድንጋጤ መቃወስ ይታይ ነበር። አንዳንዶቹ ተንበርክከው ትዝ ያላቸውን ኃጢአት ሁሉ እየዘረዘሩ እግዚአብሔር ይቅር እንዲላቸው ይለምኑ ነበር። ሌሎቹ ደግሞ ዝም ብለው በፍርሃት ተውጠው ነበር። ምን ማድረግ እንዳለብኝ ግራ ገባኝ። ወደ ስብሰባው ከመሄዴ በፊት እናቴ ለብቻዬ ጠርታኝ ይህ እውነት እንዳልሆነ ነግራኝ ነበር። ግን እሷ ተሳስታ ቢሆንስ? ኢየሱስ ሊመለስ እንደሆነ ካወቁ አማኞች ደስ የሚላቸው ይመስላችኋል? ነገር ግን በእኛ የወጣቶች ቡድን ውስጥ ደስተኛ የሆነ አንድም ሰው አልነበረም። ለምን ቢባል በመጨረሻው ፍርድ ቀን ኃጢአታቸው ሁሉ በሰማይ ላይ በትልቅ ሲኒማ ስክሪን እንደሚታይ ስለታያቸው ነው። ነገር ግን ታላቁ የምስራች ይሄ ነው። ምንም አይነት ፊልም የለም። እግዚአብሔር የፊልሙን ጥቅል አጥፍቶታል። አንደኛ ዮሐንስ ምዕራፍ 4 እንደሚለው እኛ እንደ ኢየሱስ ስለሆንን በፍርድ ቀን መተማመን ሊኖረን ይችላል። አንደኛ ዮሐንስ 4 ቁጥር 17። ይህም ማለት በመጨረሻው ፍርድ ቀን ልክ እንደ ኢየሱስ ደህንነታችን የተጠበቀና አስተማማኝ ነው ማለት ነው። ፍርድን የምንፈራ ከሆነ ዮሐንስ እንደሚለው ለእኛ ምንም አይነት ቅጣት በሌለበት ሁኔታ ቅጣትን ስለማሰብ ወይም ስለመገመት ነው። እኛ በቀላሉ በእግዚአብሔር ፍጹም ፍቅር ውስጥ ማረፍ እንችላለን። በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከእኛ ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። አንደኛ ዮሐንስ 4 ከቁጥር 17 እስከ 18። የእግዚአብሔር ፍቅር በባህሪው የበደል መዝገብ እንደማይዝ አስተውሉ። አንደኛ ቆሮንቶስ 13 ቁጥር 5። በጊዜ ሂደት ሐሳባችሁን እግዚአብሔር ለእናንተ ባለው ፍቅር ላይ ስታደርጉ ማንኛውም የፍርድ ፍርሃት ይወገዳል። በምትኩም በማይናወጥ መተማመን ይተካል። የእግዚአብሔር ላንተ ያለው አጀንዳ ይኸው ነው። በፍጹም ፍቅሩ ውስጥ አንተን ማጽናትና ማጠናከር። የወንጌል ግንባታ ወይም ሕንፃ። አንዳንዶች አንደኛ ቆሮንቶስ ምዕራፍ 3ን አማኞች በሰሩት ኃጢአት እንደሚፈረድባቸው ማረጋገጫ አድርገው ይጠቅሱታል። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ሥራ ይገለጣል። በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱም ሥራ እንዴት መሆኑን እሳቱ ይፈትነዋል ይላል አንደኛ ቆሮንቶስ 3 ከቁጥር 11 እስከ 13። ቤት በሚገነባበት ጊዜ መሰረቱን በትክክል ማውጣት እጅግ በጣም አስፈላጊ ነው። ነገር ግን መሰረቱ ትክክል ቢሆንም እንኳ ከዚያ ቀጥሎ ያለው የሥራ ጥራትም ወሳኝ ነው። በጥሩ መሰረት ላይ ዝቅተኛ ጥራት ያላቸው ቁሳቁሶች ወይም ደካማ የሥራ ጥራት እንዲኖር አትፈልግም። እዚህ ጋር ትኩረት የተደረገው በዚህ ላይ ነው። የወንጌል መልእክት መሰረትና ከዚያ ቀጥሎ በሚመጣው ግንባታ ላይ ጳውሎስ ተገቢውን መሰረት ጥሏል። ቀሪው የሕንፃው ክፍል ደግሞ ጥራት ባላቸው ቁሳቁሶች እንዲገነባ ይፈልግ ነበር። ጳውሎስ እንደ ብልህ አርክቴክት ወይም ዋና ገንቢ ለቆሮንቶስ ሰዎች የእምነትን መሰረታዊ ትምህርቶች አስተምሯቸዋል። አጵሎስ ደግሞ በዚያ መሰረት ላይ ለመገንባት ከጳውሎስ በኋላ መጣ። የጳውሎስ ዋና ነጥብ ሌላ አስተማሪ መጥቶ የተለየ ወንጌል ባስተምር ያ በጭራሽ ወንጌል አይደለም። የጊዜን ፈተና መቋቋም አይችልም። በመጨረሻው ፍርድ ቀን ግን መልእክቱ ከአገዳ ከሳርና ከገለባ የተሰራ መሆኑ ተገልጦ ይታያል።
ይህ ክፍል የሚያወራው ስለ መልእክቱ ራሱ እና ስለ መልእክተኛው ሥራ ነው። አንድ መልእክተኛ ሥራው በኢየሱስ ላይ ካልተገነባ ለድካሙ የሚያሳየው ምንም ውጤት ስለማይኖረው የሥራውን ዋጋ ያጣል። ይህ አማኞች ስለ ኃጢአታቸው ፍርድ ከሚቀበሉት ሁኔታ ጋር ምንም ግንኙነት የለውም። ከእኔ ተለይ። ምናልባት በመጨረሻው ፍርድ ቀን ኢየሱስ የተወሰኑ ሰዎችን አላውቃችሁም ብሎ ስለሚመልስበት ስለዚህ የታወቀ የመጽሐፍ ቅዱስ ክፍል አንተም ሳታስብ አልቀረህም። በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላወቅኳችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ ይላል ማቴዎስ 7 ከቁጥር 22 እስከ 23። ጳውሎስ ለቆሮንቶስ ሰዎች በበጎ መሠረት ላይ ስለሚገነቡ ሐሰተኛ አስተማሪዎች የሰጠውን ማስጠንቀቂያ ገና አሁን አነበብን። እዚህ ማቴዎስ 7 ላይም ኢየሱስ ተመሳሳይ ማስጠንቀቂያ ይሰጣል። የበግ ለምድ የለበሱ ተኩላዎች አሉ። እነርሱ እንደ ሃይማኖት ቀናኢዎች ሆነው ይታያሉ። ነገር ግን ስለ እውነተኛው ወንጌል የሚያውቁት ምንም ነገር የለም። ትኩረታቸው ሙሉ በሙሉ ኢየሱስ ለእነርሱ ባደረገው ላይ ሳይሆን እነርሱ አደረግን በሚሉት ላይ ነው። በሥራ ላይ የተመሠረተ ወንጌል ስላላቸው እውነተኛውን ነገር ስተዋል። እዚህ ጋርም ቢሆን እነዚህ እውነተኛ አማኞች አይደሉም። ስለዚህ የምንፈራው ምንም ነገር የለም። እርግጠኛ ሆኑ። በክርስቶስ ከሆናችሁ በዚያ በከበረው ቀን ሙሉ መተማመን ሊኖራችሁ ይችላል። አንደኛ ዮሐንስ 4 ቁጥር 17። የክርስቶስ የፍርድ ወንበር ወይም ቤማ። ሁለተኛ ቆሮንቶስ ምዕራፍ 5 ቢሆን አማኞች ስለ ኃጢአታቸው መልስ መስጠት አለባቸው የሚለውን ሐሳብ ለማረጋገጫነት ሲጠቀስ ቆይቷል። ጥቅሱ እንዲህ ይላል፣ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሠራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና። ሁለተኛ ቆሮንቶስ 5 ቁጥር 10። ሁላችንም መቅረብ አለብን የሚል ሐረግ ቢኖርም በዚህ የክርስቶስ የፍርድ ወንበር ፊት የሚቀርቡት አማኞች ብቻ እንደሆኑ በሰፊው ያስተምራል። እንዲያውም ይህ እንደ ሁለተኛና ራሱን የቻለ የተለየ ፍርድ ተደርጎ ይታሰባል። ይህ የቤማ የፍርድ ወንበር ልክ እንደ ኦሎምፒክ ውድድር የተለየ ክስተት እንደሆነ ተደርጎ ሲሰበክ እንኳ ሰምቻለሁ። አንዳንዶች ይህ ለክርስቲያኖች ሽልማት ብቻ የሚሰጥበት እንጂ ምንም አይነት ቅጣት የሌለበት ነው ይላሉ። ነገር ግን ጥቅሱን በጥቂቱ መመርመር እንኳን ሰዎች ስለ በጎ ስራቸው ብቻ ሳይሆን ስለ ክፉ ድርጊቶቻቸውም ጭምር ዋጋቸው እንደሚቀበሉ ያሳያል። ከዚህም በላይ ቤማ የሚለው ቃል በአዲስ ኪዳን ውስጥ ለሽልማት ብቻ ሳይሆን ለቅጣት ስፍራ ጭምርም ጥቅም ላይ ውሏል። ለምሳሌ ያህል አገረ ገዢው ጋልዮስ ከቤማ ወንበር ላይ ሆኖ ቅጣትን ይሰጥ ነበር። ሐዋርያት ሥራ 18 ከቁጥር 12 እስከ 17። እንግዲህ በሁለተኛ ቆሮንቶስ 5 ላይ ያለው ይህ የቤማ ወንበር ፍርድ፣ ሽልማት ብቻ የሚሰጥበት ደስ የሚል ክስተት ብቻ አለመሆኑም ግልጽ ነው። እንዲህ አይነቱን ሐሳብ ከፈጠራ በስተቀር ሌላ ምንም አይደለም። ይህ የፍርድ ክስተት ቀደም ሲል በራእይና በማቴዎስ መጽሐፍት ካየናቸው ፍርዶች የተለየ አይመስልም። በራእይ መጽሐፍ በታላቁ ነጭ ዙፋን ፊት ሙታንን ከቤተ ክርስቲያን ጋር ነጥለን አይተናል። ውጤቱም ሁለት አይነት ነበር። በማቴዎስም ፍየሎችንና በጎችን እንዲሁም ሁለት የተለያዩ ውጤቶችን አይተናል። እዚህም ቢሆን መላው የሰው ዘር በዚህ የቤማ ወንበር ፊት ሊቀርብና ሁለት የተለያዩ ውጤቶች ሲመዘገቡ እናያለን። አንደኛው ወገን ያላመኑት ስለ ክፉ ስራቸው ዋጋቸውን ወይም ክፍያቸውን ሲቀበሉ፣ ሌላኛው ወገን አማኞች ደግሞ ስለ በጎ ስራቸው ዋጋቸውን ይቀበላሉ። እስቲ አስቡት። ክፉ አድራጊዎች ኃጢአት ተብለውም ይታወቃሉ። እኛ አማኞች ስለ ኃጢአታችን ዋጋ የምንቀበል ቢሆን ኖሮ የምንቀበለው ሞትን ይሆን ነበር፣ ወይም ከሞት ያነሰ ሌላ ዋጋ የለምና። በተጨማሪም ያላመኑ ሰዎች ስለ በጎ ስራቸው ዋጋ ሊቀበሉ አይችሉም። ምክንያቱም ምንም አይነት በጎ ስራ የላቸውም። የእነርሱ ጽድቅ እንደ መርገም ጨርቅ ነው። ኢሳይያስ 64 ቁጥር 6።
የክርስቶስ የቤማ ወንበር ራሱ ያ ታላቁ ነጭ ዙፋን ቢሆንስ እግዚአብሔር ፍርዱን በሙሉ በአንድ ክስተት ሊፈጽም ይችላል ቢባል ምክንያታዊ አይሆንም? ሁለተኛ ቆሮንቶስ 5:10 ስለ ሁለተኛና የተለየ ፍርድ የሚያወራ አይደለም። ይልቁንም በራእይና በማቴዎስ መጽሐፍ ውስጥ የተገለጸው የአንድና ብቸኛው ፍርድ ገለጻ ነው። ሊሰመርበት የሚገባ ምንም አይነት ግራጫ ቦታ ወይም መሃል መንገድ የሌለበት አንድ ግልጽ የሆነ ጥቁርና ነጭ ፍርድ አለ። አንተም በከፍተኛ ውጤት ታልፈዋለህ። ዕብራውያን 9:28 እንደሚለው ኢየሱስ አንተን ለማዳን ሲመለስ ያለ ኃጢአት ወይም ስለ ኃጢአት ሳይጠቅስ ነው። ስለዚህ በጉጉት ልትጠብቀው ትችላለህ። ያደረግካቸው ኃጢአቶች በሙሉ እንደሚያስታውስብህ የምታስብ ከሆነ እንዴት በጉጉት ልትጠብቀው ትችላለህ? በጭራሽ አትችልም። እውነታው ግን እርሱ ሲመለስ ስለ ኃጢአታችሁ ቅንጣት ታህል አያነሳም። ለምን ቢባል ዳግመኛ አያስታውሳቸውምና።